በድጋሚ አድማጭ ተመልካቾቻችን ሰበር መረጃውን ይዘን መተናል። እኔና ባልደረባዬ ደረጃ ሀብቶል በጠዋቱ ዜና ወጃቻችን በሰፋ ያሉ ስጋቶቻችንን አስቀምጠን ነበር። በቴዲ አፍሮ ስራዎች ላይ የደረሱን መረጃዎች አካፍለን ደረጃ እንኳን ደህና መጣ በድጋሚ። አዎ ተመልካቾቻችን በጠዋቱ የዜና ወጃችን እንደነገርናችሁ ነገሮች ሁሉ እየከረሩ ነው የመጡት። አምባሳደሮች እያሳሰቡ እንደነበረ እነ ቲቦር ናጅም ስሙት ቴዲን የሚል መልእክት ነበር እያደረጉ ያሉት። ነገር ግን በጠዋቱ የዜና ወጃችን ወዲያው እንደሰማችሁት ከሰሞኑ ፉከራ በኋላ የቴዲ ሙዚቃዎች የትም ቦታ እንዳይሰሙ እንዳይደመጡ በመገናኛ ብዙሃንም ሆነ በካፌዎች፣ በሆቴሎች፣ በማንም ጋር ብሎ ለበርካታ በአዲስ አበባና በናዝሬት አዳማ ለሚገኙ በሌሎችም ከተሞች ለሚገኙ ቡና ቤቶች ሁሉ መልእክት ሲተላለፉ ነበረ። ያን ተከትሎ ዛሬ አስቸኳይ ስብሰባ ተደርጎ ነበረ። የደረሰው መረጃ እንደሚከተለው ነው። ሁለት ነገሮች ናቸው የተደረጉት። አንዱ የቴዲን የቅርብ ሰው በፌደራል ፖሊሶች እየደበደቡ መውሰድ ነው፣ እንመጣበታለን። ከዛ በፊት በመጀመሪያ ላይ የተደረገው ነገር በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ፣ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሃራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሃራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጥቃን የሚችለው። ስለዚህ ሃራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካቸው አድርሱልኝ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው ተመልካቾቻችን። ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት ተመልካቾቻችን፣ አድማጮቻችን። የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምፃችንን ካላሰማን ሰዎቹ ስላበዱ ወደ ሌላም እርምጃ መግባታቸው አይቀርም የሚል ነው። ይህን ተመልክቶ ሌላም መልእክት አለኝ። መቲ የምትይው ነገር ካለች መጀመሪያ።
አይ ስለ ዜናው እናመሰግናለን። አረጋግጠን ከቤተሰብ ከሚመለከተው አካል ከአስተባባሪዎች የደረሰን ዜና ነው። ከዚህም በኋላ ራሳቸውም ቀርበው ያለውን ነገር ደግሞ በግልጽ እንዲናገሩ እያመቻቸን ስለሆን ተመልሰን ልንመጣ እንችላለን። ኤፓክ በሰሞኑን እንደዚሁ ደብዳቤ ጽፈው ውጭ ሀገር ላሉ ትላልቅ የሚመለከታቸው አሜሪካን ውስጥ ያሉ የአሜሪካ ፖለቲከኞች ይሄ ጉዳይ እንዳይከሰት ማሳሰቢያና ማስጠንቀቂያ እንዲሁም ሽልማት እንደሚገባ ሁሉ ደብዳቤ ማስገባታቸው ይታወሳል። ልክ እንደዚሁ በውጭ ያላችሁ የሲቪክ ማህበራት ትላልቅ ድርጅቶች ውጭ ባላችሁበት አገር ሁሉ ለሚመለከተው አካል ደብዳቤ እየተጻፈ ማስጠንቀቂያ እየተሰጠ የሆነ ያለውን አሁን ሰዓት የሆነ ያለውን ነገር ማሳሰቢያ እንዲሰጥ ከወዲሁ ማስተላለፍ እንደሚገባ እንደዚሁ መልእክት ደርሶናል። እሺ መቲ አንድ ነገር እዚህ ጋር የምናገረው ዛሬ ከፍተኛ የኦሮሚያ ብልጽግና ባደረገው ስብሰባ በቴዲ ላይ ብቻ ነው። የዛሬው ስብሰባ ተጨባጭ ከመንግስት ምንጭ የመጣ ነው። ቴዲ በዚህ በዩቲዩብ ቪው ታይቷልና ገቢ አግኝቷል ስለሚባል ከፍተኛ ከሱ በላይ ከአቅሙ በላይ ግብር በመጣል ያገኘውን በማማረር አቅም በማሳጣት ማሽመድመድ የሚለው አንዱ ሀሳብ ነው። በዚህ ጉዳይ ካሁኑ ድምፅ ከማሰማታችን ከሃራስመንቱ መቼም አባረውት በደህንነት አስፈራርተው ቴዲ ከሀገር እንደማይለቅ ታውቂዋለሽ መቲ፣ አይወጣላቸውም ከሀገር ቤት። ስለዚህ በዚህ በኩልም አማረን እናስወጣዋለን የሚሉት ነገር አለ። ነገር ግን አንድ ነገር ልናሳውቃቸው ይገባል፣ አድማጮቻችንም እንድታውቁት እናንተ የሚል ነው። ጠዋት እንደውም ስናገር ነበር እኔ ከአይቱን ላይ እየገባችሁ አዳምጡ በሚል እነሱ ቴዲ ላይ ይህን በሚያደርጉበት ሰዓት ላይ ከአቅም በላይ ግብር ጭነው በሚያስመደምዱበት ሰዓት ላይ እኛ ግብር የማይቆረጥበት በዓለም ዙሪያ ያለን አድናቂዎቹ ወዳጆቹ ይህን እያሰብነው ነው። ድሮ ግብር የማይቆረጥበት 50 ሎሚ ለ50 ሰው ጌጡ ነው እንኳን ለቴዲ ለሌላውም ይደረጋል። እነሱ ድሃ እናደርገዋለን ሲሉ 10 እጥፍ ሀብታም እናደርገዋለን። በጭንቅላታችን ላይ ይቀመጣል። እንዲህ አይነት ነገሮች እነሱ በሚያደርጉበት ነገር ላይ ሲያስቡ እኛ ቀድመን 3 እርምጃ ወደፊት መሄድ አለብን። እነሱ በዚህ አማረን ባዶ እናደርገዋለን ሲሉ እኛ ደግሞ ግብር የማይከፈልበት ስጦታና ሽልማት እናበረክትለታለን የሚለውንም በዛው መስመር ያዙት። ሃራስመንቱ ቀጥሏል። ወጣቶች አሁንም እየታሰሩ ነው። የቴዲ ወዳጆችን ወደ ማሰር ነው የተሸጋገረው። ሌላው ክቡር ገና ትናንት ያሉትን አላቀረብኩም ነበርና ለእሱ አንዲት ደቂቃ ፍቀጅልኝ መቲ። ቴዲ ይዘምር ይላሉ አቶ ክቡር ገና። እንግዲህ እነዚህ የሀገር ሽማግሌዎች፣ አዋቂዎች፣ ህሊናቸውን ያከበሩ ሰዎች ናቸው። ቴዲ አፍሮ 18 ዘፈኖችን በአንድ ጊዜ ሲለቅ ጉዳዩ አልበም ብቻ ሆኖ አይቀርም፣ ብሔራዊ የትርጓሜ ልምምድ እንጂ ማዳመጥ ብቻ አይደለም፣ መተርጎም ጭምር። አንዳንዶች ተቃውሞ ይሰሙበታል፣ ሌሎች ደግሞ አርበኝነትን፣ ጥቂቶች ሁሉንም ይሰማሉ። ይህ ደግሞ የዘፈኖቹ ዋናው ነጥብ ነው። በዲሞክራሲያዊ በአምባገነን ወይም በእነዚህ መካከል ባሉ ስርዓቶች ሁሉ ቆይ እስኪ አዲስ ዜና ካለ መጥያንዴ ሄሎ ላይቭ ላይ ነህ? ምናልባት እስከዛ ድረስ ደረጀ እስኪመጣ ድረስ የቅድሙን ማሳሰቢያ ድጋሚ ማስታወስ ፈልጋለሁ። ከዛው አካባቢ የመጡ ከቴዲ ወዳጆች የመጡ ናቸው። በውጭ ሀገር ያላችሁ ኢትዮጵያ ውስጥ ያላችሁ የፖለቲካ ፓርቲም የሲቪክ ማህበራት ማንኛውም ከሰብአዊ መብት ጥሰት ጋር እንደዚሁም ከሀገር ጋራ በተገናኘ ድርጅት ያላችሁ ሁሉ ለሚመለከተው አካል ባላችሁበት አገር ባላችሁበት ቦታ ሁሉ ደብዳቤዎችን እየጻፋችሁ እንድታስገቡ ተብሏል። አሁን ቢሆንበትም ሁሉ ተብሎ ለሚታሰበው ነገር ቀድሞ ማስጠንቀቂያ እንዲገባ ተብሏል። ወዳጆቹን ማሰር ብቻ አይደለም መደብደብ ከተጀመረ ምን ያህል እንደተናደዱና ምን ያህል ምንም ነገር እንደማይፈሩ ስለሚያሳውቅ እና ይሄንን ቀደም ብላችሁ አስፈላጊውን እንቅስቃሴና አዌርነስ እውቅና እንዲሰጠው ይሄ ያለበትን ሲቹዌሽን በአጽንኦት እንዲከታተሉት እንዲደረግ መልእክቱን ድጋሚ ለማስተላለፍ ነው። ደረጀ ተመልሳል። ምን ተገኝቶ? አመሰግናለሁ በቲ። ይቅርታ አዳዲስ ነገሮችም ወጣቶችን በብዛት እያሰሩ ነው የሚለው ነው። እዛው አዲስ አበባ ላይ በብዛት እየታሰሩ ነው ወጣቶችን ፖሊሶች። ዘፈን ሰማችሁ የሚያንጎራጉሩትን መንገድ ላይ ሁሉ ማሰራቸውን ቀጥለዋል እየተባለ ነው። እንደነገርኳችሁ ከፍተኛ ጭንቀት ነው። ዘግይታችሁ የገባችሁ የቴዲ አፍሮ የቅርብ ጓደኛ ዮሴፍ ያሲንን ፌደራል ፖሊሶች ከቤቱ በፖሊስ እየደበደቡ ወስደውታል የሚለው ነው። እና ይህ ደግሞ የዘፈኖቹ ዋናው ነጥብ ነው ይላሉ። ወደ አቶ ክብሩ ገና ስመለስ በዲሞክራሲያዊ በአምባገነን ወይም በእነዚህ መካከል ባሉ ስርዓቶች ሁሉ ሂደቱ አይለወጥም። ሙዚቀኞች በግልጽ ሊነገረው የማይችሉትን ይናገራሉ። መንግስታት ደግሞ ብዙ ሰዎች ያንኑ ዜማ ማፋጨት እስኪጀምሩ ድረስ ምንም እንዳልተፈጠረ ለማስመሰል ይሞክራሉ። ሙዚቃ አደገኛ የሚሆነው ስለ ጮኸ ሳይሆን የማይረሳ ስለሚሆን ነው። ንግግር አመሻሽ ላይ ይረሳል፣ ዘፈን ግን ለዓመታት አብሮ ይቆያል። ቴዲ አፍሮ ይህንን በሚገባ ይረዳል። አደባባይ ወጥቶ አይቃወምም። ይልቁንም በሰዎች አእምሮ ውስጥ ሀሳቦችን ይተክላል። መፈክር የለም፣ ማኒፌስቶ የለም። በዝምታና መስፋት የሚሰራጩ ታሪኮች፣ ምልክቶችና ዜማዎች ብቻ።
ይህ በዩኒፎርም የታገዘ አመፅ አይደለም። ከዚያ ይልቅ እጅግ ፈታኝ የሆነ ነገር ነው። ራስን መመርመር ሪፍሌክሽን። በተፈጥሮም ሰዎችን እሱን የመተንተን ፍላጎት ያድርባቸዋል። በእውነት ምን ማለቱ ነው ብለው ይጠይቃሉ። ይህች ስንኝ ስለ ታሪክ ናት ወይስ ስለ ዛሬ? ያኛው አዝማች ስለ አንድነት ነው ወይስ ስለ ትችት? ነገር ግን ስህተቱ የሚጀምረው እዚህ ጋር ነው። እያንዳንዱ ዘፈን ስጋት አይደለም። እያንዳንዱ ምሳሌያዊ አነጋገር ሴራ አይደለም። እያንዳንዱ አርቲስትም ንቅናቄ እየመራ አይደለም። ምንም እንኳን አልፎ አልፎ ንቅናቄ ለመምራት ከሚሞክሩት በላይ ውጤት ቢያመጡ፣ የፖለቲካ ውጥረት ሲጨምር ሙዚቃ ዘወትር የሚያደርገውን ያደርጋል። ብስጭትን ይመጣል፣ ያጣራል። ከዚያም ሰዎች ሊኖሩበት በሚችሉበት መልክ ይመልሰዋል። ይህ ማህበረሰቡ ራሱ ከራሱ ጋር የሚያደርገው ንግግር ነው። አንዳንዴ በለሰለሰ፣ አንዳንዴ ደግሞ በጠነከረ ሁኔታ። ብልህ ምላሽ መሆን ያለበት ዘፋኙን መመርመር ሳይሆን ታዳሚውን ማዳመጥ ነው። በሚሊዮኖች የሚቆጠሩ ሰዎች ወደ አንዱ አመፅ የሚሳቡ ከሆነ ችግሩ ሙዚቃው አይደለም። ችግሩ በህዝብ ውስጥ ያለው ስሜት ወይም ሙድ ነው። ስለዚህ ቴዲ ይዘምር፣ አድናቂዎቹ ያለምንም ይቅርታ ይጠይቁ፣ ይደሰቱበት። በዝምታም ይሁን በከፍተኛ ድምፅ ሀሳባቸውን ያውጡ። ስልጣን ላይ ያሉ አካላትም በግጥሞች ውስጥ ጥላን የማሳደድ ፍላጎታቸውን ይግቱ። በራሱ የሚተማመን ስርዓት ዘፈኖችን አይፈራም። ይልቁንም ዘፈኖቹ ለምን በሰዎች ዘንድ ተደማጭነት እንዳገኙ ትምህርት ይወስድባቸዋል። ምክንያቱም በመጨረሻው ላይ እውነተኛው ጥያቄ ቴዲ አፍሮ ምን እያለ ነው የሚለው አይደለምና በማለት የተከበሩት አቶ ክቡር ገና የሚሰማ ካለ ትልቅና በሳል ምክር አስተላልፈውላቸዋል። አምባሳደር ቲቦር ናጊም ቴዲን ስሙት ነው ያሏቸው በርካታዎች። እነሱ ግን ንዴታቸውን መቆጣጠር አቅቷቸው በአዲስ አበባ በርካታ ወጣቶችን፣ በናዝሬት በአዳማ ወጣቶችን ማሰር ጀምረዋል። አሁን ደግሞ የቅርብ ወዳጁን የሱፍ ያሲንን ያለምንም ነገር ቴዲን ለመተንኮስ በፌደራል ፖሊሶች እየደበደበ ወስደውታል። ይህም ፕሮግራም የምትከታተል ከሆነ ወንድማችን ቴዲ በፍጹም እንዳትበሳጭ፣ ወይም ይህን ጓደኛህን እንኳን ለመጠየቅ ወደ ፖሊስ ጣቢያ እንዳትሄድ። ወደ ፖሊስ ሰበብ ነው የሚፈልጉብህ። ሰበብ ስለሆነ የሚፈልጉብህ በተቻለ መጠን የሚያደርጉትን ነገር ያደርጉ። በእያንዳንዱ ነገር በሌሎች ነገር ደግሞ ሲሞክሩ በዓለም ዙሪያ ያሉ ወዳጆችህ አለን። ምንም ነገር የሚያስፈራ የሚያስጨንቅ ነገር የለም። ነገር ግን ሰበብ እየፈለጉ ስለሆነ የማፊያ ግሩፖች ስላቋቋሙ ንዴታቸው ከቁጥጥር በላይ ስለሆነ የሚይዙትን የሚጨብጡትን ስላጡ በተሻለ መጠን መረጋጋት ያስፈልጋል። የመጨረሻቸው ስለደረሰ ነው። ምንም የጠፋ ነገር የለም። እንደ ክቡር ገና እንዳሉት መልካም ነገር ነው ያደረከው። ሁላችንም ግን ይሄን ነገር ኪሪየስ ሆነን መከታተል አለብን የሚለውን ለአድማጮቻችንም ለማሳወቅ ነው። በሰበር መረጃ ያሳወቅ ናቸው። አመሰግናለሁ ደረጀ። ለዛሬው ለአሁኑ በዚህ ብቃን። እንግዲህ አድማጭ ተመልካቾቻችን የኤምኤስ ፕሮግራማችን ይቀጥላል። ዜናዎች አሉን፣ የኤምኤስ ዜናዎች አሉ፣ ዕለታዎች አሉ። እንደዚሁም ደግሞ አስተባባሪዎቹን በኋላ ከተዘጋጁልን ደግሞ እነሱን ይዘን እንቀርባለን። ከሌሎች መርሃ ግብሮች ጋራ የኤምኤስ ላይ እዛው ቆይታችሁ እንድትከታተሉ እንጋብዛለን። ዳግም እስከምንገናኝ ሰላም ቆዩ።